ሴዶና ጆኒ ክለብ ተቻርጓል ፋይቱ ሊጀመር ነው በሩ ተቆለፈ በሩ ተቆለፈ ሊጀምር ነው ፋይቱ ሊጀምር ነው ማን ሩጦ የሚጠቃ ይመስላችኋል ፋይቱ ጀመረ ፋይቱ ጀምሯል ሴዶና ጆኒ ወይኔ አነሳችሁ ፈረጠችሁ ጆኒ ማውንት ላይ ነው ፓንቾችን ያዘነበበት ነው ያለው ጀርባውን ሰጠው ጆኒ ወይኔ ጉዴ ሴዶ ጀርባውን ሰጠው እንግዲህ ፓንቾችን ያሳረፈበት ነው ያለው በመጀመሪያ በሰከንዶች ውስጥ አቲ ጎዳሩ ያለቀ በመጀመሪያው ዙር ሊያልቅ ጆኒ ወዲያውኑ ቴክዳውን አድርጎ እንግዲህ ያዘችው እቺ ሰው የቆለፈችው ለማድረግ እየሄደ ይገኛል ማለት ነው አረማር ቆለፈችው እጁን ቆለፈችው አርመባር ሊሰብረው ነው እጅህ ምታንተ ኧረ ተሰበረ ጠንካራ ነው አረ ወደ አርመባር የሚሄደ ነው ኪሞራ አረ ታባርግ እንዳይሞት ይሄ ልጅ በእናትህ ሴዶ እስካሁን ድረስ ታፓ ለማድረጉ በጣም እልከኛ ሆኖ ይጎዳል በእናትህ ልጅ ሎክድ የሆነ ኪሞራን የሞከረው ምን አይነት ቆለፈችው እጁን ሰበረችው እንግዲህ ጆኒ ከላይ ሆኖ አንተ በጣም ጠንካራ ነው አንተ ነው ቀጨው እጁን ብዬ ነበር የሚገርም ከላይ ሆኖ ሴዶ አሪፍ ዲፌንድ ያደረገ ነው እስካሁን ድረስ ስትሬንግዝ አድርጓል እንግዲህ ኧረ በጣም ጎበዝ ነው እንደዚህ ከታገለ እስካሁን ድረስ እኔ እጁን ሰበረው ብዬ ነበር አንተ ሞክሮም አግኝቶ ምድሉም እኔ በጣም ተጨናው አገኘችው እጁን ኧረ ገለበጣት ፖዚሽን ላይ ሆኖ ፓንቾችን እያዘነበ ያለው ጆኒ ነው ማለት ነው ፓንች እያደረገ ነው ኤልቦ እያደረገ ነው እንደምንም ብሎ እንደምንም ብሎ ወደ ጎን ዞሮ መነሳት አለበት አሁን ድጋሚ እጁን አታክ እያደረገው ነው እጁን ለመስበር ነው እንግዲህ እንዳይሰብሩ በእናትህ በመጀመሪያው ዙር እጁን ተሰበረ አይደል ሰበረችው እጁን ጆኒ በመጀመሪያው ዙር አሸንፏል እንግዲህ ምንም እድል አልሰጠውም ለሴዶ ወዲያውኑ እጁን ተሰበረ ብዬ ተሰኩ ያንተ ሰብሚሽን እንግዲህ እንዴ በጣም በኪሞራ ሰብሚሽን ለወራት በጉጉት ሲጠበቅ የነበረው የሚክስድ ማርሻል አርት ፍልሚያ 3 ደቂቃ ከ45 ሴኮንዶችን ብቻ ጨርሶ ተጠናቋል። በአገር አቀፍ በውጭ በውስጥም እንዲሁም በብዙ ሰዎች ዘንድ በጉጉት የተጠበቀው ይህ የቦክስ ውድድር ሰዎች ከ1 ሚሊዮን እስከ 1.5 ሚሊዮን ብር ያስያዙበት ይህ ውድድር እንዲሁም ከ10,000 እስከ 100,000 በቪአይፒ ቲኬት የታየው ውድድር ጆኒና ሴዶን በማገናኘት ተቋጭቷል። ይሁንና ጆኒ ተንደርዶ ሴዶን በመያዝ ምንም እድል ሳይሰጠው ውድድሩን በአሸናፊነት አጠናቋል። እጅግ ብዙ ማስታወቂያ የተነገረለትና ብዙ የተወራለት ውድድር በተለይ በሚክስድ ማርሻል አርት ፍልሚያ እዚህ ግባ የሚባል ደህና ውድድር ሳያሳይ ተጠናቋል። ከዛ ይልቅ በቦክስ የተሻለ ነበር። እናም ሴዶ ማርሻል አርት እንግዲህ በሶሻል ሚዲያ ለረጅም ጊዜ ንግግሮችን ፉከራዎችን ሲያሰማ ከቆየ በኋላ ጆኒ ድል ሳይሰጠው በ3 ደቂቃ ከ45 ሴኮንድ መሬት ላይ ጥሎት ማሸነፍ ችሏል ማለት ነው። ይሁንና እጅግ በርካታ ሀሳቦች እየተነሱ ነው። ከዚህ ውስጥ አንዱ ሴዶ ማርሻል አርት እጅግ ብልጥ ነው፣ በማርኬቲንግ ስትራቴጂ ብዙ ገንዘብ ሰብስቧል፣ ያንን አሳክቷል የሚሉ አሉ። ሌሎች ደግሞ ሴዶ መጀመሪያውን ማውቀነዋል፣ ዓለም አቀፍ ተወዳዳሪ አይደለም፣ የመንደር ሰው ነው፣ በሶሻል ሚዲያ ስካመር ነው፣ ግን ያሰበው ተሳክቶለታል የሚሉም በርካቶች ናቸው። ከዚህ ጋር በተያያዘ ታዋቂዋ ቲክቶከርም እንዲሁ መነጋገሪያ ሆናለች። ሴዶን በተመለከተ በሰጠችው አስተያየት ነው ሚዲያውም እሷም ይቅርታ ይጠይቁ እየተባለ ነው። የተፈጠረው ምንድነው የሚለውን እንነግራችኋለን። እናንተ ግን ውድድሩን እንዴት አያችሁት? የማን ደጋፊ ነበራችሁ? ምን ታዘባችሁ? የሚለውን ሐሳባችሁን አጋሩን። እኔ ወደ መረጃው አለፍኩኝ።
በርካታ ሚሊዮን ብሮች የወጡበት ውድድር በበርካታ ጊዜና በበርካታ ሺዎች የተጠበቀው ይህ ውድድር በዚህ መንገድ ተቋጭቷል። እስከ ሌሊቱ 9 ሰዓት በርካታ ህዝብ በአድዋ ሙዚየም ሆኖ ሲጠብቅ ነበር። ይሁንና እንግዲህ እጅግ ተጠባቂ በነበረው በነሴዶ ፊልሚያ ጆኒ ውድድሩን በማሸነፍ የ4 ሚሊዮን ብሩን ሽልማት ወስዷል ማለት ነው። ከዛ በተጨማሪ ግን አንድ ቲክቶከር አነጋጋሪ ሆናለች። እቺ ቲክቶከር እንግዲህ ታዋቂዋ ጃኒ ነች። ጃኒ እንግዲህ ማን ያሸንፋል ውድድሩን ብላ በሀሳብ ጠይቋት ነበር አባይ ቴሌቪዥን። በርካቶች በሚመለከቱ ቀጥታ ስርጭት ላይ በውድድሩ መሀል ቃለ መጠይቅ እያደረገች የነበረችው ጋዜጠኛ እንግዲህ ቲክቶከር ጃኒ ቃለ መጠይቅ ስትደርግ ሴዶን የገለጸችበት ቃል በቴሌቪዥን የማይመጥንና አስደነግጥን ነበረ። ቀጥታ ስርጭት ላይ ኢንተርቪው ስናደርግ የምንጠይቀውን ሰው መምረጥ አለበት ተብሏል። እናም እንግዲህ ጋዜጠኛውም ስለ ቁማር ማውራቱ አግባብ አይደለም የሚል ነው። ምክንያቱም ጃኒ 1.5 ሚሊዮን ጆኒን ሴዶን ያሸንፈዋል በሚል ካስያዘች በኋላ ሴዶን የተናገረችበት እጅግ እኛ ዚድልን ደግሞ የማንችለው እጅግ ቀፋፊ ሊባል የሚችል ወይም ደግሞ ከባህልና ከስርዓት ከወግ ያፈነገጠ ተብሎ ሊገለጽ የሚችል ነው። ይሄም ነው እንግዲህ በርካቶችን በአሁኑ ጊዜ እያስቆጣ የሚገኘው። የሆነ ሆኖ ግን ሴዶ ሽንፈትን ቢያስተናግድም ስለራሱም ስለ ህዝብም ጠንቅቆ የሚያውቅ ነው። ሴዶ ፊልሙን ከተቀበለ ጀምሮ ያልሰራው ድራማ የለም። ድራማዎችን ለብዙ ማስታወቂያዎች እንደ ግብዓት ተጠቅሞባቸዋል። እንዳሰብነው የሆነ የለም፣ እሱ ነው እንዳሰበው የሆነለት ይላሉ። ሁሉንም ነገር አቅዶበታል። ከዚህ በፊት በርካታ ሀሳቦች ሲነገሩ ነበር። ይሁንና ግን በአንድ ወር ውስጥ ዱባይ፣ ታይላንድ ዞሮ ጎብኝቶ ልምምድ ሰርቶ ተመልሷል። በርካቶች ግን የዋህ ነው፣ ጅል ነው፣ ፕሮፌሽናል አይደለም ቢባልም ማርኬቲንግ ላይ ግን በርካታ ኢትዮጵያንን በማታለል ቦክሰኛ መስሏል። እናም አሁን ላይ የታየው በገሃድ ይሄ ነው እያሉ ነው። ሴዶ በዚህ ሰዓት ታዋቂነቱን ገንዘቡንም ከውድድሩ በፊት አስቀድሞ አግኝቷል። ከማንም በላይ ብዙ ነገሮችን አሳክቷል ተብሎም ተገልጿል። ቢሸነፍም ገብቶ መወዳደሩ ብቻ ክብር ይገባዋል የሚሉ ሀሳቦች እየበዙ ነው። ምናልባትም እንግዲህ እንደነዚህ አይነት ውድድሮች እየተለመዱ መምጣታቸው ለስፖርት ውድድር በቀጣይ ትልቅ ይሆናል፣ ሌሎችም ውድድሮችን ያገኛሉ ይላል። እሱ ግን እያንዳንዷን ነገር በአግባቡ ነው የተጠቀመባት። ውድድሩ ሊደረግ ቀደም ብሎ በነበሩት ጥቂት ደቂቃዎችም ውስጥም 40 ተመልካቾች ተከታትለውታል። በቲክቶክ ላይቭ በርከት ያሉ ጊፍቶችንም ማግኘት የቻለው ይህም እንግዲህ ከፍተኛ የተመልካች ቁጥር ያለው ድጋፍና አድናቂ እንዳለው ማሳያ ነው። ከዛ ውጪ የሴዶን ጉዳይና ሌሎችን እንመለስበታለን። ግን ከባድ ትንቅንቅም የተደረገበትና ከነሴዶ ይልቅ ሁለቱም አሸናፊም ተሸናፊ የተዘረሩበት ውድድር የተካሄደው ግን በንቃተ ህሊና ነው። ሮቤልና ንቃተ ህሊና መካከል የተካሄደ 85 ኪሎ ግራም የሚክስድ ማርሻል አርት ፍልሚያ ከባድ ትንቅንቅ ተደርጎበታል። ከዚህ የኤምኤም ውድድር ውስጥ እንግዲህ ሁለት ዙር መዝለቅ የቻለው የንቃተ ህሊናና የሮቤል ውድድር ነበር። ሌሎች በብዛት በአንድ ዙር ነው የተጠናቀቁት። ከነዚህ ውስጥ ኢድሪስ ቦይካን በማሸነፍ ሁለተኛ ድሉን አስመዝግቧል። በኢድሪስና ቦይካ መካከል የተካሄደው የከባድ ሚዛን 92 ኪሎ ግራም የሚክስድ ማርሻል አርት ግጥሚያ ኢድሪስ ነው ያሸነፈው። በመጀመሪያው ዙር ነበር ማሸነፍ የቻለው ኢድሪስ። የመጀመሪያው ኢቲኤፍሲ ውድድር ላይም አሸናፊ እንደነበረ የምናስታውሰው ጉዳይ ነው። ከዛ ውጭ ግን በሚክስድ ማርሻል አርት አላዛር አሸንፏል። በኤምኤ 75 ኪሎ ግራም በተደረገ ሚክስድ አርት ውድድር በአጭር ደቂቃ ውስጥ ፍጻሜውን ያገኘው ነው። የእንዲያውም ኢንዶሚ የሚባለው ነው። የሌዘር ቃላምን በአጭር ደቂቃ ውስጥ ዘረሮታል ማለት ነው። ከዛ ውጭ ግን አሁን ተሸንፎ የወጣው ልጅ ምንድነው የተሸነፈው እስከሚባል ድረስ የአባይ ቲቪ የስርጭት የላይትና የድምጽ እንዲሁም የሃይላይት ጉዳዮች በስፋት ሲነሱበት ነበር። ንቃተ ህሊና ግን የበርካቶችን ስሜት ያነካ ንግግር አድርጓል። እናቱ መልእክት በማስተላለፍ እኔ ልጅሽ ደካማ አይደለሁም ጠንካራ ነኝ፣ ለዚህ በቅቼልሻለሁ በማለት ሀሳብ አስተያየቱን ለእናቱ መልእክት አስተላልፏል። ከዛ ውጪ ሌሎችም እጅግ አጓጊ ውድድሮች ተደርገው ነበር። በአድዋ ሙዚየም የተደረገው እንግዲህ አድዋ ፋይት ናይት ውድድር እጅግ በርካታ ክስተቶችን፣ እልህ አስጨራሽ ፉክክሮችን፣ የአንገት ለአንገት ትንቅንቆችን፣ ባጭሩ የተቋጩ ዝረራዎችን አሳይቶናል። ኢትዮጵያዊ አትሌት ተፎካካሪ ቦክሰኛ
ረቢቅ በአስደናቂ ሁኔታ ደቡብ ሱዳናዊውን ተወዳዳሪ በዝረራ አሸንፏል። በዚህ በአድዋ ድል መታሰቢያ በተካሄደው የኢቲኤፍሲ2 ምሽት በዕለቱ 7ኛ ፍልሚያ ላይ የተመዘገበው በሙዋይታይ ውድድር ዘርፍ ኢትዮጵያዊ ቦክሰኛ ረቢቅ በደቡብ ሱዳናዊ ተፋላሚ ስቴፈን መካከል የተደረገው ውድድር የበርካቶችን ትኩረት ስቦ ነበር። ኢትዮጵያዊ ቦክሰኛ ተፋላሚ እንግዲህ በዝረራ ማሸነፍ ችሏል። በከፍተኛ ቴክኒክ በብቃትና በወኔ በተሞላ በዛ ግጥሚያ ተዋጊ ረቢቅ ተጋጣሚ ስቴፈንን በማሸነፍ ለሀገሩ ኢትዮጵያ ሌላኛውን ደማቅ ድል አስመዝግቧል። እጅግ በርካታና ከፍ ያሉ የገንዘብ ሽልማቶችም ወደ አካውንቱ ላይ በዛው ገቢ ተደርገውለታል። ደቡብ ሱዳናዊም ጎረቤቶች እንደመሆናቸው መጠን ለዚህ ውድድርም ወደ አድዋ ሙዚየም እንደመምጣታቸውና አፍሪካዊ ወንድማማች ወይም ደግሞ አፍሪካዊ ጉርብትና በሚለው ማለት ነው ከፍተኛ የሞራል የጭብጨባ የድጋፍም ድርጊት በአድዋ ሙዚየም ተከናውኖላቸዋል ማለት ነው። ሌላኛው እንግዲህ በዚህ ምሽት በተደረገው ውድድር ላይ በስድስተኛው ፍልሚያ በአብርሃምና በሃይማኖት ወይም ደግሞ ሃይማኖት ታይሰን በሚል ስም ነው በርካቶች የሚያውቁት በእነሱ መካከል የቦክስ ውድድርም ተደርጎ ነበር። በከፍተኛ ብቃት የተስተዋለበት ውድድር ነው። ኃይልና ጽናትም ተስተውሎበታል። እንዲያውም አቅም ጨረሱ እስከሚባል ድረስ የተወዳደሩበት ነበር። በዚህ ፊልም አብርሃም ተጋጣሚው ሃይማኖትን በማሸነፍ ሌላኛውን ድል ተቀዳጅቷል። በልዩ ሁኔታ እንግዲህ አብዛኞቹ ለፈጣሪ ለማርያምና ለኪዳነ ምሕረት እንዲሁ ምስጋና ሲያቀርቡ ያስተዋልንበትም ሁኔታ ነበር። ከዛ ውጭ እንግዲህ በ71 ኪሎ ሜትር የቦክስ ዘርፍ በመስፍንና በአቤኔዘር መካከል እጅግ ከባድ ፍልሚያ ተደርጓል። ይህም እንግዲህ በዕለቱ ፍጻሜ ካገኙ ውድድሮች መካከል አንዱ ነበር። ይህም እንግዲህ በቴክኒክ በአይነቱ ልዩ ብቃትና እንዲሁም ደግሞ የቦክስ ውድድሮች የታዩበት ነበረ። እንግዲህ የመስፍን ብሩ ተጋጣሚው አቤኔዘርን በማሸነፍ የድልን ተቀዳጅቷል። በዚህ በአድዋ ድል መታሰቢያ ሙዚየም በተደረገው እንግዲህ ዘርፍ በዛኛው በተለይ ደሳለኝና ሱራፌል መካከል የተደረገው ሶስተኛው የዕለቱ ፍጻሜ ወይም ደግሞ ሁለተኛ የቦክስ ጨዋታ እንዲሁ በርካታ አነጋጋሪ ጉዳዮችን የተመዘገቡበት ነበር። በአስደናቂ የቦክስ ውጊያና ቴክኒክ እንዲሁም ብቃት በተሞላ በዛ ፊልም ደሳለኝ ተጋጣሚው ሱራፌልን በማሸነፍ የቦክስ ዘርፍ ድሉን መቀናጀት ችሏል። ከዛ ውጭ እንግዲህ በእያንዳንዳቸው ውድድሮች ላይ እሱ ባለውና ቢኒያም መካከል በርካታ ደጋፊዎች ብድግ ቁጭ እያሉ የተስተዋሉበትና በጭብጨባ ድጋፋቸውን ሲያሳዩበት ነበረ በዚህ ውድድር ላይ። ይህም እንግዲህ በአስደናቂ ሁኔታ እሱ ባለው ተጋጣሚው ቢኒያምን በዳኞች ውሳኔ በማሸነፍ ድልን መቀዳጀት ችሏል። በነገራችን ላይ የዛሬ ውድድር በጣም ልዩ ከሚያደርጋቸው ነገሮች አንዱ አብዛኞቹ ውድድሮች ኢትዮጵያዊ ረቢቅ ደቡብ ሱዳናዊ ስቴፈንን በዝረራ ከጣለው ውጪ አብዛኞቹ በዳኞች ውሳኔ ነበሩ የተጠናቀቁት። በነገራችን ላይ በዚህ ውድድር ወንዶች ብቻም ሳይሆን ሴቶችም ተሳታፊዎች እንደነበሩ ይታወቃል። በዛ ውድድር ላይ በከፍተኛ ፉክክር ሴቶች በመክፈቻ መጀመሪያው ጨዋታ ነበር የተካሄደው። ዛህራ ተጋጣሚዋን ያብስራን በማሸነፍ የምሽቱ ድልና የውድድርን ማብሰር ችላለች። ግን አንድ ሀሳብ እየተነሳ ነው። ለመሆኑ የቦክስ ውድድር እንዴት እዚህ ደረጃ ላይ ደረሰ? በርካቶች እንቅልፋቸውን አጥተው የሚመለከቱት ውድድር የሆነው ለምንድን ነው የሚለውን ደግሞ ልንገራችሁ። በኢትዮጵያ እንግዲህ የውድድር ከተጀመረ በርካታ ዓመታትን አስቆጥሯል። ይሁንና ግን ውድድሩን የሚያዩት ስፖርቱን የሚወዱ ሰዎች ናቸው። ልክ እንደ ብስክሌት ወይ ሞተር ውድድር፣ እንደ ስኬት፣ እንደ ላይፍ ስታይል ጥቂት ሰዎች ናቸው እንግዲህ ይህንን ውድድር ቀድመው
የጀመሩት። ከዛ በኋላ እንግዲህ ከዘገባም ከእግር ኳሱ ነው እንጂ እንደዚህ አይነትና ሩጫው ላይ ነው እንጂ በአብዛኞች ዘንድ የተረሳ ውድድር እንደነበረ የሚታወቅ ነው። ይሁንና በውጭ ሀገራት ግን በስፖርቱ ዝና ያላቸው ውጭ ሀገር ተወዳዳሪዎችና ኢትዮጵያን ወክለው ደግሞ ቢኒያም ሽብሬ፣ ክብሮም ንጉሴና ሀገረ ሰላም አርባን ጨምሮ በርካታ ስፖርተኞች አሳትፎ በኢትዮ ፋይት ናይት አማካኝነት የሚያዘጋጀው ውድድር ትኩረት እየሳበ እንደነበረ ይታወቃል። ከቅርብ ጊዜ ወዲህ ግን የማርሻል አርት ስፖርቶች ማህበራዊ ሚዲያ ላይ በተለይ ቲክቶክ መምጣቱ በዚህ እንዲታወቅ መደረጉ የኢትዮ ፋይት ናይት መነቃቃትን ፈጥሯል እየተባለ ነው። ስፖርት ማደግ የሚችለው ደግሞ ታዋቂ ሰዎች፣ ባለሀብቶች፣ ተጽዕኖ ፈጣሪዎችም መከሰታቸው ነው። በተለይ እንደነ ሴዶ ያለው ውጤቱ በዛሬው መልክ ቢጠናቀቅም የኢትዮጵያ የስፖርት ላይ እንግዲህ ታሪክ የሚመዘግበው በቪዲዮ የተቀረጹና እነዚህን አይነት ክስተቶች ነው። በተለይ ሶሻል ሚዲያ ለኢትዮጵያ ወጣቶች እጅግ ልዩ እድል እዛው እየመጡ ነው እየተባለ ነው። ተወዳዳሪዎቹ ወደ መወዳደሪያ ወይም ኬጅ ሲገቡ ውድድሩን የሚመራ ዳኛ አለ። አዘጋጆች እንደሚሉት ውድድሩ ያለ ህግ የሚደረግ ገላጋል የሌለው አይነት ድባብ ሳይሆን በህጎችና በመስፈርቶች የሚመራ መሆኑን መታዘብ ችለናል። አዳነች አቤቤ እንግዲህ ወጣቶችን የመመራ መሪ እንደመሆን መጠን ይህንን ውድድር መታደም ግዴታ ነው ብዬ ነው ውድድሩ የመጣሁት ብለዋል። በቀጣይም እንግዲህ ያልተለመዱና በኢትዮጵያ ብዙም የማይታወቁ ውድድሮችን ወደ ኢትዮጵያ በማምጣት ኢትዮጵያ በዚህ ስመጥርና እንዲሁም ደግሞ ታዋቂ እንድትሆን በዘርፉ እያበረከታችሁት ላላችሁት አስተዋጽኦ ምስጋና ይገባችኋል በሚል አዳነች አቤቤ ለዚህ ውድድሮች አዘጋጆች እየገለጹ ነው የሚገኙት። በተለይ ግን መግቢያ ላይ እንደነገርኳችሁ ቲክቶክ፣ ፌስቡክ፣ ዩቲዩብ እና አጠቃላይ ነሴዶ ደግሞ እዛውት የመጡት የፈሪና ልወዳደር አይነት ከኢትዮጵያ ስነ ልቦና ጋር የተሳሰረ የውድድር አይነት ማለት ነው የተሻለ እንዲሆን አድርጎታል። ይሁንና ግን ቦክስ ድብድብ አይደለም ሳይንስ ነው የሚል ነው። አብዛኞቹ ግን ቦክስን እንደ ድብድብ ማሰብ ለረጅም ጊዜ የጎዳ ነበር። በተለይ ሴቶች በዚህ ውድድር መሳተፍ የለባቸውም የሚለው ነው። የሆነ ሆኖ ግን የዚህ ውድድር አዘጋጀታቸው በበርካቶች ዘንድ እየተመሰገነ ይገኛል። በቀጣይም እንግዲህ ለየት ያሉ ውድድሮችን በማዘጋጀት በዚህ ውድድር ላይ መከሰቱ አይቀርም እየተባለ ነው። ከፍ ያሉ ሽልማቶችና ከአሁኑ የተለዩ ውድድሮች ይመጣሉ ተብሎ ይታሰባል። በነገራችን ላይ የዘንድሮውን ይህንን ልዩ የሚያደርገው ነገር ቢኖር በርካታ ባለሀብቶች በቀጥታና ስፖንሰር አድራጊዎች እዛ በመገኘት ገቢ እያስገቡ የታዩበት ክስተት ነው። ይህን እንግዲህ ለአራቢክም ያየነው ጉዳይ መሆኑን ቀጥታ በላይቭ መታዘብ ችለናል። ስለዚህ ስፖርቱና ቲክቶክም ከዚህ በፊት ቲክቶክ ክሬቲቭ አዋርድ ምን ያህል ከፍተኛ ገንዘብ እንደሚያንቀሳቅስም ያየንበት ክስተት ተመዝግቧል ማለት ነው። በ71 ኪሎ ሜትር በ71 ኪሎ ግራም እንግዲህ ምክትል ሳጅን መስፍን ብሩ ያሸነፈበት ሁኔታም ኢትዮጵያ በስፖርቱ በደንብ መስራት ከቻለች ትልቅ ደረጃ ላይ መድረስ እንደምትችል ያሳየ ሌላኛው ጉዳይ ነው። ከዛ ውጪ ቦክሰኞች እንደሚባሉት ተደባዳቢዎች፣ ስርዓት አልበኞች ሳይሆኑ በስነ ስርዓትና በጨዋነት የድላቸውን የሚያጣጥሙና የሚገላለጹ ሆነው ተስተውሏል ማለት ነው። ከዛ ውጪ ሌሎቹ አንዳንዶቹ በድጋሚ በቅርቡ በሌላ ውድድር እንደሚገናኙም እየተገለጸ ነው የሚገኘው። አብርሃምም እንግዲህ ከድሉ በኋላ ለድንግል ማርያም ልጅ ምስጋና አቀርባለሁ ስቴም ሃምፕል ብሏል። ለናቱ ያስተላለፈው መልእክት የበርካቶችን ስሜት የነካ ነበረ። አብርሃም እናቴ ወድሻለሁ፣ አንድ ቀን አሳርፍሻለሁ፣ በአዲስ ትንሽ ታገሽኝ ብሏል። ደጋፊዎችም እንግዲህ ብድግ ብለው ነበር ያጨበጨቡት። እጅግ ስሜታዊ በሆነ መንገድ የበርካቶችን ስሜት የነካ እንደነበረ መታዘብ ችለናል። እንደነዚህ አይነት ክስተቶችን ያስተናገደውና በሴዶ ማርሻል አርት ለረጅም ጊዜ በቀሉ መጣውልሽ በሚለውና ቀነሽ ደረሰው በቀሉ በሚል ሲታወቅ የነበረው እጅግ አነጋጋሪ የነበረው የውድድር አድዋ ፋይት ናይት እንግዲህ ፍጻሜውን በነገርናችሁ መሰረት ተጠናቋል ማለት ነው። በቀጣይ ሌሎች ውድድሮችም ይኖራሉ። ስፖርቱ እንደ አዲስ ተነቃቅቶ ታሪክ ተጽፎበታል። በጥቅሉ ግን በዚህ ውድድር ማሸነፍና መሸነፍ ብቻም ሳይሆን ለስፖርቱ ትልቅ አስተዋጽኦ ማበርከት እንደ ትልቅ ቁም ነገር ሊያዝ ይገባል የሚሉ እጅግ በርከት ያሉ ሀሳቦች በስፋት ሲነሱ ነበር። አንዳንዶቹ 3 ዙር 4 ዙር ድረስ 5 ዙር ድረስ በመሄድ በዳኛ ውሳኔ የፍጻሜያቸውን ያጠናቀቁ መኖሩ ኢትዮጵያ ነገሮች ከተመቻቹ በዓለም አቀፍ ውድድር ላይም ሰንደቅ ዓላማዋን ከፍ አድርጋ ማውለብለብ የምትችል ጀግኖች ምድር መሆኗ ተገልጿል። ለማንኛውም ክብር ለሴዶና ለጁኒ። የውድድር በእነሱ ምክንያት እዚህ ደረጃ ላይ ደርሷል። ቀደም ሲልም እንግዲህ
ንቃተ ህሊናም የአድርገውት የነበረው የመጀመሪያው ዙር ውድድር ንቃተ ህሊናና ጆኒ ለአሁኑ ውድድር እንደመነሻ ሆኗል። አሁን ይህ ስፖርት በርካታ ሚሊዮን ብሮችንና በሺዎች የሚቆጠሩ ተመልካቾችን በ10 ሺና በ100 ሺህ ብር ድረስ ትኬት የሚቆርጡ ተመልካቾች ብቻ አይደለም እስከ ሌሊቱ 7 ሰዓት ድረስ ደከመኝ ሳይሉ የሚመለከቱ ተመልካቾችን ማስፈራት የቻለ አስደናቂ ውድድር ሆኗል። የሆነው ሆኖ በቀጣይ ሌሎች ውድድሮችና ውጤቶች በመረጃዎች እንመለሳለን። ያሁኑና በቃን። እናንተ ሐሳብ አስተያየቶች ካሉ ጻፉልን። ቻው ቻው።